እግዚአብሔር በጣም ያለ መጠን ካደከመ ብርታቱን ሊያሳይብን። ያለ መጠን እግዚአብሔር ዝቅ የሚያደርግ ከሆነ አቅሙን ሊገልጥብን ነው። እግዚአብሔር እየገደለ ከሆነ ሕይወቱ ባንተ ሊሰራ ነው። ከጨከነብ ደስ ይበል። አለቅ ካለ እየተከታተለ ካፈረሰ ደስ ይበል። ረጅም ዘመን ሊሰራብህ ነው። እኔም እግዚአብሔር ማንታይማ እየታየ የሚያሳይ መስታወት የለም። በፍጹም የመስታወት ውበት ታይቶ አያውቅም። መስታወት የሌላ መልክ ማሳያ። አዲስ ኪዳን ይሄ ነው። አዲስ ኪዳን ምንድን ነው? የእግዚአብሔር ክብር ማሳያ። እኛስ አምሶሪ አንታይ። እኔስ ካሳየህ በቃ እሱን ማሳየት አይደለም ክብር ምን ይሰራልሃል? እኔ ነው ምን አረግላችኋለሁ? እግዚአብሔር ይባርክ። ዘኪ በጣም የምወደው ነገር ሶሐምብል ረጅም ዘመን ያኑር። ኃይሊላንድ ሁሉ ውስጥ ጎናቸው ያለው ሰው ለማሳየት ነው የተጠራው። እንዳትታይ በሉት። ከትትና ጋር በእውነት ነው በጣም ከትትና ጋር በጣም ነው የምታምሩት፣ ግን እንዳትታዩ ይፈልጋል። ወንድም መስታወት፣ እህት መስታወት፣ ክብር ለማሳየት የተጠራ መስታወት፣ የእግዚአብሔርን ውበት ትውልድ አንተ ላይ እንዲያይ የእግዚአብሔርን መልክ ዋው ይላል። ትውልድ አይቶ ምን አይነት ጌታ ነው ይላል። አንተን አይቶ ክሩሲፊክሽን ከታየው፣ አንተን ሲጠጋ የተሰቀለውን ኢየሱስን ካየብህ፣ አንተን ሲጠጋ የተቀበረውን የተዋረደውን ኢየሱስን ካየብህ፣ አንተን ሲጠጋ ሞት ድል የተደረገበትን ትንሣኤ ካየ፣ አንተን ጠጋ ብሎ ዳግም ምጽአት ከታየው ተሳክቶልሃል።